በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ ወብነ ለዘአብጽሐነ እስከዛቲ ሰዓት። በቅድሚያ በቸርነቱና በምህረቱ ብዛት ለዚህ ሰዓትና ለዚህ ዕለት ያደረሰን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ የተመሰገነውን ውድ ኦርቶዶክሳውያን በመላው ዓለም የምትገኙ ይህ የሚተላለፍላችሁ ከመብረቁ ቅዱስ ሚካኤል ሚዲያ እየተዘጋጀላችሁ የሚቀርብ ወቅታዊ ትምህርትና ውይይት ይሆናል። ለሰሞነ ሕማማት በሰላም በጤና አደረሳችሁ አደረስን እያል እንግዲህ በፊታችን የምታያቸው መምህራን በመካከላችን ተገኝተዋል። ስለ ሆሳዕና በዓልና ስለ ሰሞነ ሕማማት እየተነጋገርን እንቆያለን። ሁላችሁም አብራችሁን እንድትሆኑ መልእክታችን ነው። ክቡራን አባቶቻችን መምህራን እንኳን ደህና መጣችሁ። በቅድሚያ ስማችሁን እንድታስተዋውቁን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስሜ መምህር መክብብ ታሪኩ ይባላል። በዚህ በካባዶ ጅ7 መብረቁ ቅዱስ ሚካኤል ቅዱስ ኪዳነ ምሕረት አቡነ እጨጌ ዮሐንስ ቅዱስ መርቆሬዎስ ቤተክርስቲያን ስብከተ ወንጌል ክፍል አገለግላለሁ። እሺ መምህራችን አመሰግናለሁ። ስሜ መምህር ያሬድ ጎሳኤ ይባላለሁ። በየካ አባዶ ጂ7 መብረቁ ቅዱስ ሚካኤል ቤተክርስቲያን ሰባኪ ወንጌል ነኝ። ይህንን ይመስላል። እሺ አባቶቻችን መምህራችን እንኳን ደህና መጣችሁ እያልን ቀጥታ ወደ ዕለቱ ወንጌልና ጥያቄ ለምንሄድ ቀጥላይ ደግሞ እንግዲህ ከትንሣኤ በፊት ያለው ሳምንት ወይም ደግሞ ከሆሳዕና በዓል በኋላ ከተከበረ በኋላ ደግሞ ሰሙነ ሕማማት የሚለውን ቤተክርስቲያናችን ደግሞ ታስተምሮ ትምህርት አለ። እዚህ ሰሙነ ሕማማትና ስርዓቱስ ምን ይመስላል? ሰሙነ ሕማማት ምን ማለት ነው? ሰሙነ ሕማማት ስሙም ስያሜ ተነስተን እንደምናውቀው የሕማሙ ሳምንት ማለት ነው። በዚህ በአብይ ጾም የአብይ ጾም 3 ክፍል አለው ብለናል መግቢያችን ላይ። ማለት ወደ ኋላ መለስ ብለው በዚህ በመብረቁ ሚዲያ መከታተል ይችላሉ ቤተሰቦቻችን። 3 ክፍል አለው። የመጀመሪያው መግቢያው ላይ ጾመ ሕርቃል የሚል የዘወረደን ሳምንት አሳልፈናል። ከቅድስት ጀምሮ እስከ ሆሳዕና ያለው ጾመ አርባው ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ የጾመው ጾም ነው። ከሆሳዕናው ጀምሮ እስከ ቅዳሜ ስዑር ያለው ደግሞ ሰሙነ ሕማማት ይባላል። በተለይ እስከ ዓርብ እስከ ስቅለቱ ዓርብ ድረስ ያለው ጊዜ ሕማሙን፣ ግርፋቱን፣ መታሰሩን፣ ሞቱን እያሰብን ለኛ ሲል የከፈለውን ዋጋ እያሰብን የምናስበው ሳምንት ነው። ይሄ ሳምንት ከሁሉ የተለየ ሳምንት ነው። ሁሉ ነገሩ የተለየ ነው። ቀደም ሲል እንደተገለጠው መስቀል መሳለም የለም፣ ይፍቱኝ ማለት የለም፣ ኑዛዜ የለም። ስግደታችን፣ የጾማችን፣ ጸሎታችን ሁሉ ሰፋ በርከት ያለ ጾሙም እስከ ምሽቱ 1 ሰዓት ድረስ እስከ ያረብ ፀሐይ ነው የሚለው ፍት መንፈሳዊ አንቀጽ 15 ላይ ስለ ይሄንን ጾሙን ይሄኛውን እስከ 9 ይልና ሰሙነ ሕማማት እስከ ያረብ ፀሐይ ቢሆንና ቢደረግልን ቢሳካልን ኖሮ የሚበላው እንኳን ጥቂት የጨው ውሃ ያለበት እንጂ የጣመ የላመ የማይበላበት የሐዘን ሳምንት ነው። ምክንያቱስ ምንድነው ከተባለ አዳም 5500 ዘመን በጨለማ የኖረበትን ጊዜ የምናስብበት ሰዓትም ጭምር ስለሆነ ነው ለዚህ እንደዚህ ሆነው። በዚህ ጊዜ ክርስትና አይነሳም፣ ንስሐ መግባት አይቻልም፣ ባልና ሚስት በአንድ መኝታ አይተኙም። እንደውም የተቻላቸው አባቶቻችን እናቶቻችን መሬት ላይ ወርደው ሙሉ ጊዜያቸውን በጸሎት የሚያሳልፉበት ጊዜ እንደየሥራ ጸባያቸው ከቤተ ክርስቲያን የማይለዩበት ግብረ ሕማም 24 ሰዓት ሙሉ የ24 ሰዓት ነው ግብረ ሕማም ያለን በየሰዓቱ። ይህንን ከጧት ከሌሊት ጀምሮ እንደየ አብያተ ክርስቲያናቱ ከሌሊት 9 ሰዓት 8 ሰዓት ተጀምሮ እስከ ምሽቱ 11 ሰዓት ድረስ በየሰዓቱ የጧት የነግ 7 ጊዜያት አለ። የነግ 3 ሰዓት 6 ሰዓት 9 ሰዓት እና 11 ሰዓት ለከኃይልና ኪራይ ላይ ሶን እንደየሰዓቱ እየተደረሰ ምክንያት እየተባለ ስግደቱን ሊቃውንተ ቤተክርስቲያን ይመሩታል። ምእመናን እየተከተልን ደግሞ ስግደት እናደርጋለን። ይህ ሳምንት 2 ነገር እናስብበታለን። በጠቅሉ ሲጠቀለል 2 ነገር። አንደኛውና የመጀመሪያው የጨለማውን ያንን የመከራ ዓመተ ፍዳ ዓመተ ኩነኔ 5500 ዘመን ሰውና እግዚአብሔር ሰውና መላእክት ምድርና ሰማይ ሕዝብና አሕዛብ ተለያይቶ ተጣልቶ በጨለማ የኖረውን ነቢያት እንዳሉት ነባይነ ከመዘ ነባይ ጮህን ጮህታችን እንዳልጮህ ሆን ጽድቃችን እንደ መርገም ጨርቅ ተቆጠረብን ያሉት ደክመው ድካማቸው ከንቱ የሆነበት ጊዜ የምናስታውስበት ጊዜ ነው አንደኛው። ሁለተኛው የተከፈለውን ውለታ እያሰብን
የምንጾምበት የምንጸልይበት በዕለተ ዓርብ ለኔ ስትል ስጋህን ቆርሰ ደምህን አፍስሰህ ሰጥተኸኛል። ያን ሁሉ ጥግን ተሸክመ ከሊቶስራ እስከ ቀራንዮ ወጥተህልኛል። መከራ ተቀብለህልኛል። ስለኔ ተገርፈህልኛል። ሞተህልኛል። ሞተ ተነስተሃል። ትንሣኤን አውጅህልኛል የሚለውን ለማግኘት ከወዲሁ ይህን እያሰቡ ያለፈውን ጨለማ ዘመን ብቻ ሳይሆን የሚመጣውንም የብርሃን ዘመን እያሰቡ የተከፈለውን ውለታም እያሰቡ ምዕመናን የሚያሳልፉበት ሳምንት ነው። ከዚህ ጋር በተያያዘ ምዕመናን በያሉበት በአጥቢያቸው ብቻ ላይሆን ይችላል። ምክንያቱም ከተማችን ከአንዱ ጫፍ አንዱ ጫፍ ሄዶ ነው ሰው እየሰራ ያለው። በደረሱበት ከቢሮ መውጣት የሚችሉበት ሰዓት ካለ ደርሰው አንድ አቡነ ዘበሰማያት አባታችን ነው እያሉ እንኳን በዚያች ልክ 41 ኪራይ ላይ ሶን ይሄ መመሪያ ቀኖና አይደለም፣ ምክር ነው እየመከርን ያለ ነው። እንደ ትምህርት ነው ስለሚጠቀሙበት ነው። ስለዚህ ቀኖቹም የተለያዩ ስያሜዎች አላቸው ከሰኞ እስከ እሁድ ድረስ እነዚህም በአንድ የምናያቸው ይሆናል። ክቡር አባታችን ቃሎትን ያሰማልን፣ በእድሜና በጤና ይጠብቅልን። ውድ ኦርቶዶክሳውያን እንግዲህ ይህንን መብረቁ ሚዲያ ሰብስክራይብ፣ ሼር እያደረጋችሁ እንድትመለከቱ ይሁን። እንግዲህ ስለ ሰሞነ ሕማማትና ስርዓቱ ክቡር አባታችን መምህራችን እንደሚገባ እንግዲህ መልሰውልናል። እንግዲህ በዚህ ሳምንት ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ለድህነተ ዓለም ሲል በአጭር ቁመት በጠባብ ደረት ተወስኖ የተቀበለውን ጸዋትወ መከራ ለማስታወስ የወጣ ስያሜ እንደሆነ ሰሞነ ሕማማት ብለን እንጠራዋለን የሚል ትርጓሜ ሰጥተነዋል። በዚህ በሰሞነ ሕማማት ውስጥ ደግሞ እንግዲህ እንደምናውቀው የእያንዳንዱ ስያሜ ሳምንታቱ የእያንዳንዱ ስያሜ ያላቸው ከሰኞ ጀምሮ እስከ ቀዳም ስዑር ድረስ የእያንዳንዳቸው ስያሜ ያለና እንደው ሰኞስ ምን ብለን ቅድስት ቤተክርስቲያናችን ትሰይማለች? ምንስ የሚታሰብበት ቀን ነው? አመሰግናለሁ መምህር። ተያያዥነት አለው እንግዲህ ስም ከሰኞ ጀምሮ እስከ ዕለተ ቀዳሚት ሰንበት ድረስ ተሰይመዋል። ሰኞ ርግመተ በለስ የሚል ስያሜን የተሰጣትና አስቀድሞ እንዳየነው መምህራችን አባታችንም እንደተናገሩት ሆሳዕና በአርያም በእግዚአብሔር ስም የሚመጣ የተባረከ ነው እያሉ ሕፃናት የዘንባባ ዝንጣፊ ይዘው ሲዘምሩለትና እልል ሲሉለት ሁሉ ተደንቆ ነበር። መኖ ውእቱ ዝንቱ ንጉሠ ስብሐት፣ እንዲህ በምስጋና በእልልታ ታጅቦ የሚመጣው ንጉሥ ማን ነው እያሉ እጅግ በጣም ይጨነቁ ነበረ። ጠላት ይኖራል መቼም በዓለም ላይ ስንኖር ሁሉ ወዳጅ አይሆንም እና ጠላቶች፣ ምቀኞች፣ ሸረኞች፣ ተንኮለኞች ይኖራሉና እርሱን መቀበል ያልወደዱ ፈውሱ የሚያናድዳቸው በረከቱ የሚያሰለቻቸው የዲያብሎስ የግብር አገልጋይ የሆኑ ብዙ ሰዎች ነበሩና እነዚህ ሕፃናት ጆሮአችንን እያደነቆሩት ነው። ዝም አሰኛቸው ብለውታል አባታችን እንደተናገሩት። እነዚህ ሕፃናት ዝም ቢሉ እንኳ የቢታንያ ድንጋዮች አንደበት አውጥተው ያመሰግኑኛል። አስቀድሞም በዚህ በኦሪቱ መጽሐፍ በሙሴ መጽሐፍ ላይ ተገልጧል። ማነው በለዓም አህያይቱ አንደበት አውጥታ ስለምን ትደበድበኛለህ እንዳትሞት እንድትድን ነው ያልታዘዝኩ ከፊት ያለውን መልአክ መመልከት አልቻልክም ብላ ገስጻዋለች ነብዩን። እና ይችላል እግዚአብሔር የሚሳነው ነገር የለም። ከዚህ በኋላ ነው ኢየሱስ ክርስቶስ ይላል እነዚህ የሚሉትን አትሰማም አሉት። ኢየሱስም እሰማለሁ ከሕፃናትና ከሚጠቡ አፍ ምስጋና ለራስ አዘጋጀ የሚለውን ነገር አልሰማችሁም ካላቸው በኋላ ትቷቸው ከከተማ ወደ ቢታንያ ወጣ ነው የሚለው። በዚያም አደረ። በማለዳም ተነስቶ ወደ ከተማ ሲመለስ አንዲትን በለስ ተመለከተ። ተርቦ ነበርና ፍሬ ፈልጎባት ወደ እርሷ ቀረበ። በለሲቱንም ባያትና በተመለከታት ጊዜ ከቅጠል በቀር ሌላ ነገር ሊያገኝባት አልቻለም። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲህ አላት ይላል፣ ፍሬ አላገኘባትምና ለዘለዓለሙ ፍሬ አይገኝብሽ አላት። በለሲቱም ያኔውኑ ደረቀች ይላል። ርግመተ በለስ የሚለው ይሄንን ነው። በለሲቱን የረገመበት ቀን ነው። አባቶቻችን ይሄን ነገር ሲያብራሩ በአምሳለ በለስ ረገማ ለኃጢአት ብለው ያስተካክሉታል። ብዙዎቻችን ህይወታችን ቅጠል ብቻ ፍሬ አልባዎች ሆነናልና ፍሬ ሊገኝብን ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ በመጨረሻው ዘመን ይመጣል እና ምንድነው የሰራኸው? ምን ሰራህ? ምን አደረግ? ተርቤ አበላኸኝ፣ ተጠምቼ አጠጣኸኝ፣ ምን በጎ ሰራህ ብሎ ይፈትሻል። ያኔ ፍሬ ከጠፋ ፍሬ ካልተገኘ ፍጻሜው ክፉ ይሆናል ማለት ነው።
ፍጻሜ ዘላለም እሳት ይሆናል ማለት ነውና ፍሬ ሊገኝብን ይገባል። ቅጠል ብቻ ሆነን ልንቀር አይገባም ለማለት ነው። መልካም መምህራችን መምህር ያሬድ ቃልህን ያሰማልን። ማክሰኞስ ምን የሚታሰብበት አያይዞም ረቡዕ ቀጥለው ክቡር መምህራችን መምህር መክብብ በዛው ያነሱልናል። መልካም ነው። እንግዲህ ከሰኞ ጀምሮ እንደተባለው ሰኞ መርገመ በለስ ከሆነ ማክሰኞ ዕለት ወደ ቤተ መቅደስ ነው። አንጽሖተ ቤተ መቅደስ ይባላል። መርገመ በለስ አንጽሖተ ቤተ መቅደስ፣ ረቡዕ ምክረ አይሁድ የአይሁድ ምክር የጸናበት፣ ሐሙስ ዕለት ጸሎተ ሐሙስ የሕጽበተ እግር ያደረገበት ጸሎት ያስተማረበት ሐሙስ ነው። ዓርብ ዕለት በዓለ ስቅለት ነው። ቅዳሜ ዕለት ቀዳሜ ስዑር ትባላለች። ጌታችን መድኃኒታችን ኢየሱስ ክርስቶስ በመቃብር የዋለበት ቀን ነው። 3 መዓልተ 3 ሌሊት ስላደረ እሁድ ትንሣኤ ይባላል ማለት ነው። ለብርሃነ በሰላም ያድርሰን። ስለዚህ ማክሰኞ ዕለት ወደ ቤተ መቅደስ ገባ። ወደ ቤተ መቅደስም በገባ ጊዜ ሻጮችና ለዋጮችን አገኘ። ይህንን ትምህርት በሰፊው ተምረናል አልፈናል። ምኩራብ በሚለው ሳምንት ላይ በሰፊው ተምረን እሱ ታሪክ በዕለተ ሰሉስ የማክሰኞ ዕለት ታሪክ ነው ማለት ነው። ቤተ መቅደስ ገብቶ የማቴዎስ ወንጌል ምዕራፍ 21 ቁጥር 12 ጀምሮ የሚሸጡትን የሚገዙትን ሁሉ አባረረ። የገንዘብ ለዋጮችንም መደርደሪያ ወገፍተ አማወዳቲም ለማወልጣን የርግብ ሻጮችንም ወንበር ገለበጠ ብሎ ካለ በኋላ ቤቴ ቤተ ጸሎት ተሰማኝ አላ ቤተ ፈያት ቤቴ አኮ ቤተ ፈያት ቤቴ የጸሎት ቤት ትሰኛለች፣ አባቴ ቤት የጸሎት ቤት ትሰኛለች እንጂ የወንበዴዎች ዋሻ አትባልም ብሎ ያስተማረበት የጸሎት ቀን ናት። ሐሙስ ጸሎት ማለት ማክሰኞ ጸሎትንም አስተምሮባታል። ጸሎት የጸሎት ቀን ቤት ናት። ቤቷ ጸሎት ቤት እንደሆነች የወንበዴዎች ዋሻ እንዳልሆነች ቤተ መቅደስን ያነጻበት ነው። እሁድ ዕለት ዓርብ ዕለት እግዚአብሔር ባወቀ አይሁድ በእንዴት አይነት ሞት ብንገለው ይሻላል፣ ይህንን ሰው ቀኑ ደርሷል፣ እሱ አስተካክሏል፣ ከተናገረው ትንቢት ካስቆጠረው ሱባኤ ሳያዛንፍ ነው የመጣው። ግን በእነሱ ሐሳብ በሰዎች ሐሳብ በምን አይነት ሞት ብንገለው ከማን ጋር እንዴት አድርገን ብንይዘው ይሻላል የሚለውን አስበው መክረው እንግዲህ ለመግደል የምንገለው በመስቀል ነው። ነገር ግን ስለማናቀው ሊይዘንና ሊይዝልና ሊያመለክተን የሚችል አንድ ሰው መፈለግ አለብን አሉ። ይሁዳን አገኙ። ስንት ብር? 30 ብር ተስማሙ። በ30 ብር ተስማምተው ይሁዳ ጊዜ ፈልጎ ሊሰጣቸው አሳልፎ ጌታችንን ደግሞ ከበዓል በፊት ሰቅለው ሊገሉ የመጨረሻው ምክር የመከሩበት ቀን ነው እና ረቡዕ በቤተክርስቲያናችን ምክረ አይሁድ ትባላለች። ቀጣዩ ጸሎተ ሐሙስ ነው። ሐሙስ ዕለት በዋናነት ሶስት ነገሮች ሆነዋል። በዋናነት ብዙ ናቸው፣ ግን 3 ነገሮች ሆነዋል። አንደኛው እና የመጀመሪያው ስርዓተ ቁርባንን ሰርቶበታል። መስዋዕተ ኦሪትን ሽሮ መስዋዕተ አዲስን ህብስቱንም አንስቶ ከበሉ ከጠጡ በኋላ ባርኮ እንካችሁ ነገ ይህ ለዓለም ቤዛ ሁሉ የሚቆረሰው ደሜ ነው ስጋዬ ነው ብሎ ሰጣቸው። ወይኑንም አንስቶ እንካችሁ ይህ ለዓለም ሁሉ መድኃኒት የሚሆን ለዓለም ሁሉ የሚቤዛ የሚፈሰው ደሜ ነው ብሎ ሰጣቸው። የማቴዎስ ወንጌል ምዕራፍ 26 ነው። ካላቸው በኋላ ስርዓተ ቁርባንን ሰራላቸው ባጭሩ። ሁለተኛው ትሕትናን ያስተማረበት ሕጽበተ እግር ነው። ከበሉም ከጠጡም በኋላ ተነስቶ የጨርቅ ማበሻ መጣ፣ ወገቡንም ታጠቀ፣ ኩስኩስትም አቀርቦ ተንበርክኮ የሐዋርያትን እግር አጠበ። ሕጽበተ እግር ይባላል። ሐዋርያቲው ከበበ እግረ አርዳኢሁ አጸበ ኮኑ መሀበ ወይም ቅዱስ ያሬድ እግራቸውን አጠበ አባትና እናት ሆናቸው የሚለውን ስርዓት ትሕትናን ያስተማረ። የመጨረሻው አባቶቻችን እንደነገሩን የመጨረሻው ትሕትና ተንበርክኮ እግር ማጠብ ነው። ሶስተኛው በዚሁ ሌሊት ጸሎት የጸለየበት ነው እና የሚታወቀው ጸሎተ ሐሙስ ተብሎ የሚታወቀው በዚህ ነው። በጌቴሴማኒ ተንበርክኮ ነጭ ላብ ደም የሚመስል ላብ በኋላም ነጭ ላብ እስከሚወጣው ድረስ የጸለየበት ሌሊት ነው። እሱ ሌሊት ጸሎተ ሐሙስ የፈተናው ምሽትም ነው። ሐዋርያት የተፈተኑበት ምሽት ነው። ይህን የሰራበት ምሽት ነው። መልካም መምህሮቻችን ቃሎትን ያሰማልን። ይህ እንዳለ በዚህ በሰሙነ ሕማማት ባሉት ሳምንታት ውስጥ ያሉትን ቀናቶች ከሰኞ አንስቶ እንግዲህ እስከ ረቡዕ ድረስ ሐሙስንም እንግዲህ ነካክተናል። እንግዲህ ሐሙስ፣ ዓርብና ቀዳሚት ሰንበት ወይም ቀዳም ስዑር ደግሞ እስከ ትንሣኤ ያለውን ደግሞ በሚቀጥለው ክፍል 2
ከመምህራኖቻችን እንዲሁም ከሌሎች መምህራኖቻችን ጋራ የሚቀጥል ነው የሚሆነው። ይህ እንዳለ አንድ ጥያቄዎችን ላቅርብና የመጨረሻ ይሆናል። እንግዲህ በዚህ ሳምንት በዚህ በሰሞነ ሕማማት ውስጥ እንግዲህ በየዓመቱ የሚጠየቅ ጥያቄ ነው፣ በየዓመቱ የሚመለስ ነውና በዚህ በሰሞነ ሕማማት ውስጥ ወርሃዊም ዓመታዊም በዓል ቢሆን ስግደት ይቋረጣል፣ ይሰገዳል ወይስ አይሰገድም የሚለውን እንዳጠር ያለ መልስ ሲመልሱልንና የመርሃ ግብራችን ማሳረጊያ ይሆናል። ክቡር መምህራችን። መልካም ጥሩ ጥያቄ ነው። እንዲህ አይነት ጥያቄዎች ይነሳሉ። ከዚህ ይህን ጥያቄ ከመመለሴ በፊት ግን ቤተሰቦቻችን የመብረቁ ሚዲያ ቤተሰቦች የሆሳዕናንም ስርዓቱን የዕለተ ሰኞንም መርገመ በለስን የማክሰኞ አጽዋዕተ ቤተ መቅደስንም ረቡዕ ሐሙስ እስከ ትንሣኤ ያለውን ሰፋ ያለ ትምህርትና ማብራሪያ የምንሰጥበት ስለሆነ በተለያዩ መምህራን በቀጥታ የሚተላለፍ ስለሆነ በዛ እየገቡ ሰፊ ታሪኩን እንዲከታተሉ በዚህ ማሳሰቢያ ለመስጠት ነው። ወደ ጥያቄው ስመለስ በዚህ በሰሙነ ሕማማት ለሚውሉ በዓላት በየዓመቱ የሚጠየቅ ጥያቄ ነው። ልክ ሌሎች ጥያቄዎች እንደሚነሱ ማለት ነው፣ ተደጋጋሚ ጥያቄዎች። ስለዚህ እንግዲህ ቤተክርስቲያን እንዳስቀመጠችልን አባቶቻችንም ደግሞ ደጋግመው እንዳስተማሩን በዓሉ ሰሙነ ሕማማት ነው። ማንም በዓል ይሁን ምንም ይሰገዳል፣ ስግደት ይሰገዳል፣ ጾምም ይጾማል። ይህ በቀላል በሚገባ ማስረጃ ለማድረግ ለምሳሌ ከሰኞ እስከ ዓርብ አንድ አውደ ዓመት ቢኖር በዓል ክብረ በዓል ቢሆን ለምሳሌ መጋቢት መድኃኔዓለም እሁድ ነው። ሰኞ ውሎ ቢሆን ኖሮ መጋቢት መድኃኔዓለምን አናከብረውም ነበር፣ ታቦት አናወጣም ነበር። ወይ ወደዚህ ሰኞና ከረቡዕ እስከ ረቡዕ ያሉትን ወደዚህ እናመጣለን፣ ከረቡዕ በኋላ ያለውን ወደዛኛው ሳምንት እንወስዳለን። እዚህ የግዝት በዓል የሚባል ነገር የለም። ግዝት የሚባል ነገር የለም ማለት እኮ ስልጣን ተያይዟል እኮ በዛ ሳምንት መስቀል የለም፣ እግዚአብሔር ይፍታህ ማለት የለም ማለት ስልጣን ስራ ላይ የለም እንደማለት ነው። ምን ማለት ነው? በዘመነ ኦሪት የነበሩ ካህናት መስዋዕት ያቀርቡ ነበር እኮ አይደለ? ከበጉ ከጊደሩ የእህሉን ቁርባን ያቀርቡ ነበር። ነገር ግን የስጋ ደዌን እንጂ የነፍስ ደዌን ማዳን አልቻለም ነበር። ፍጹም መስዋዕት የሆነው መድኃኔ ዓለም ኢየሱስ ክርስቶስ ነው። ኦሪትን ነው የምናስብበት ካል ክህነቱም አገልግሎቱም የኦሪትን የመሰለ የጨለማ የምናስብበት ነው ከተባለ ብርሃን የሌለበት አገልግሎት ነው ማለት በሐዘን ላይ የምናደርስበት ሳምንት ነው። እና ይፍቱ ማለት ከቀረ መስቀል መባረክ ከቀረ የእመቤታችንና ዛሬ አንሰግድም ባለ ጊዜ ነው ሚካኤል ቅዱስ ሚካኤል ነው አይሰገድም ብለው የሚከፋፈሉ ሰዎች አሉ። ይሄን ካለማወቅ ካለመረዳት የተነሳ ስለሚሆን ማስተማር መምከር ያስፈልጋል። ሁለት ሐሳብ ያላቸው ሰዎች አሉ። አንዳንዶቹ በዓሉን ከማክበር የተነሳ እንዴት ይተዋል ከሚል ነው። በበጎነት ስላሰቡት ነው። በእርግጥ ይሄን በበጎነት ማሰቡ ከቅጣት አያድንም። አንዳንዶቹ ደግሞ የእውቀታቸውን ለግል በማድረግ ነው፣ ማስረጃ ስለሌለው የቤተክርስቲያን አስተምሮ ቀኖናዋ ግን ሰሙነ ሕማማት ዝክር አይዘከርም። ለምሳሌ አሁን ማክሰኞ ዕለት በ29 ነው። በ29 ስግደት ስንሰግድ ነው የምንውለው። እንደገና በ29 ማህበር ዝክር የሚኖር በየቤቱ ጸበል ጸዲቅ ማካሄድ አይቻልም። ዝክር የለም፣ ስለ ገሬ ብሎ መዘከር አይቻልም። ስለዚህ እሁድ ወደዚህ አምጥተው ይዘክራሉ ማለት ነው። እና የግዝት በዓል የሚባል ነገር የለም። ዋናው በዓል ሕማሙ ስለሆነ ማለት ነው። መልካም ቃላት ያሰማልን መምህሮቻችን። እንግዲህ ያቀረብንላቸውን ጥያቄ ስለ ሆሳዕና በዓልና ስለ ሰሙነ ሕማማት እንግዲህ የቀረበላቸውን ጥያቄ በሚገባ መልሰዋል። ቃልዎትን ያሰማልን፣ በእድሜና በጤና ይጠብቅልን፣ የአገልግሎት ዘመናቸውን ይባርክልን እያልን ውድ ኦርቶዶክሳውያን እንግዲህ ከፊታችን ያለውን የሆሳዕና በዓልና የሰሙነ ሕማማት ከእሁድ ጀምሮ እስከ በዓለ ትንሣኤ ድረስ ክቡር መምህራችን እንዳሳሰቡን በመብረቁ ቅዱስ ሚካኤል ሚዲያ ቀጥታ የሚተላለፍ ስለሆነ የቀረውን ትምህርት እንዲሁም ሌሎች ያልተነሱትን ብዙ ሚስጥራቶች አሉ። እነዛንም በመብረቁ ሚዲያ እየገባችሁ እንድትከታተሉ ይሁን እያልን የዛሬ የነበረንን ስለ ሆሳዕና ስለ ሰሙነ ሕማማት ከመምህራችን መምህር መክበብና መምህር ዘማሪ ያሬድ ጋራ የነበረን ቆይታ ይህንን ይመስላል። ሰላም እግዚአብሔር ከሁላችን ጋር ይሁን። መብረቁ ቅዱስ ሚካኤል ሚዲያ ሁላችሁም ሰብስክራይብ እያደረጋችሁ እውቀትን እንድትቀስሙ መልእክታችን ይሁን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን። ጸጋ ነው።
ጸጋ